በቃ እናመሰግናለን። ከየት ነው የመጣው? ፎጣ ለምን ማትናገሩ? እናንተ ልጅቱ ትረፍበት በእናታችሁ። አይገባሽም። ምንድነው የሰጠው? ፎጣ ትበላሰለሽ ሰውዬ ስላወኩብህ ነው። እንካ ምን ሄዳ ሰው ይሰጣል። ዞር በል ልቀቅልኝ። ሄሉ አረ ወይ ለውንም አልተሻላትም። ሄሉ ይሆን ሄሉ ተረፈ ሄሉ አይሽ እንጭ ቤት ነው ሄሉ ደህና ደስተኛ የነበረች ጊዜ ሁሉ ነገር አንተ ከመጣ በኋላ ነገሩን አፈለሻሽ። አሁን ደስ በቃ ቢያንስ እንኳን አሁን ማለት ሌላ ስንት ቪዲዮ ጠፍቶ ነው ይመጣ ቤቴ እሺ አትስታውሽው ቤቴ ይያንስ ተረጋግጥ ቤቴ ውሰዱ አትስታውሽም ቤቴ ውሰዱ አትስታውሽም እያልሽ አላወቅሻትም እኮ ነው አንቺ ቤቴ ምን አደረኩሽ እኔ ጎዳና በቃ በዚህ ሁሉ ሰዳት ያዛት ወደ ቤት ነው ሰዳት በዚህ አጋጣሚ ሰዳት በምን ሰዳት ከፋሪ እዚህ ጋር ነው ጫናትና በጋሪ ጫናት ምክንያቱም ከዚህ የተሻለ አጋጣሚ አናገኝም። አሳብ ተጣላማ ሲጀመር እንዴት ነው ሰራስ ወጣችሁ? ቆይ ነይ ሶሲ ነይ በቃ እችጋልከ አውጣ በቃ ሂድ አባ እኔ እሺ በእግሬ ከተላችኋለሁ። እኔ ጉድ ና በቃ የት ሆስፒታል ነው ሰዳት? የት ነው ሰዳት? አይደለም መጀመሪያ ማለት ወደ ቤት ነው ሰዳትና እንደምንም ውሃ ምናምን እንትን ብለን እናንቃትና ከዛ ጸበል የሚረጭልን ሰው ብንጠራ ይሻላል። ሄለን ንቂ እስኪ ሄለን ተቀመጣን ሰው በገፍል አድርገህ ቢያንስ አንተ ራስ አውጭ ያዛት እስኪ ወይ አንተ እኔ ጋር እጄ ላይ ታደርገዋለህ። በቃ ታደርገዋለህ። እሺ እንዴት በቃ አባቴ ቀድም እኮ አቆምልን ሰምተህ ታቆምልን ይሁን ላይ ተፈጠረም ነበር። ሄለን እሺ ምንድን ነው የሚሻለው? ሄለን ንቂ በእናትህ ወይኔ ሄሉ አሁን እሺ እንዴት ነው የምትነቃው? ስቃይ የሆነ እንሂድ አባሽ እንሂድ። ወደ ላይ ዋን ግዛ መንገድ ላይ ቆይ ኧረ አንደኛችንን ቤት እንግባ በእናትህ። ደህና ትሁን እንጂ እኮ ይሄ አጋጣሚ መፈጠሩ ለኛ በጣም አሪፍ ነው።
ያዘ ምን ማግንጋሽ ሰላም አይደለም ሰላም ተቀበለኝ እስከ ያዘ ወደ ቤት አስገባ ይበቃ እናመሰግናለን ወይ በረከት go Voy a negar un felo. Solo que te gusta. በቃ እዚህ ጋር አስተኛ። በቃ እናመሰግናለን። በጣም እናመሰግን ፈጣሪ ሆይ ጭንቅላቷን መቷቱን እንዴ ብቻ ደህና ሆነች። አሁን በነቃች ብቻ ወይኔ ፈጣሪ ሆይ ምን እናርግሻው? ምን እንደምናደርገው ራሱ ሄለን ወይን ጠባስ እንዴ ሶሲ የሆነ ፎጣ ነው ታመጭልኛለሽ? ፎጣ ሲጀመር ይነሳ ከላይ እዚህ ነው ላይ ማድረግላት ፎጣ ታመጭልኛለሽ? እንደዚህ ነው በቃ በጣም ትንሳለ ቲሸርት ነገር ላገኘው ሲሆን በቃ እኮ እናስነካ እንትን እንደዛው ነው። ወርቃ ግን ትተርፋለች። ማድረግ አለብን። መቷታል መሰለኝ ድንጋዩ ጭንቅላቷ አልደማም። ደግሞ ቢደማ እኮ ነው ካልሆነ በቃ ውስጥ ካሉ ሰላም ቢደማ ነው የሚሻለው። ቢደማ ይሻላል። አይታችኋት አድርገን ጭንቅላቷን እንደመጣ መፍትሄ ነው። ድንጋይ ነበረ ማሰብ ያለብን ያስተት ተሰብራ እንደሆነ ሰውነቷን የሆነ ነገር ምን እንደሆነ እሺ ምን ነው ስለ መፍትሄ ብቻ ነው ማሰብ ያለብን። እንቃስኪውን መጀመሪያ ኤለ ማለት አሁን እስኪ ነገ መጠበቅ አለብን ጸበል የሚረጭልን ሰው ለማግኘት ወይስ እንደዚህ እንዳለሽው ጸበል መውሰድ ያለብን? ይሄ እኮ ከድንጋይ ስለተመታች ነው ጭንቅላት። መጀመሪያ ወደ ሕክምና ነው የምንወስደው። ስለተመታችሁ አይደለም እያወራሉት ማለት ነው። ቢያንስ ትንቃና ከዛ ደግሞ ወደ የጸበሉ እንትን ወደ ጸበል እንወስዳታለን። ቢያንስ ትንቃና እዚህ መምጣቷ ቢያንስ አንድ ነገር ነው። ቢያንስ እዚህ እንኳን መጣችልን። ከዚህ በኋላ አሁን እንደምንም ትንቀነሷ ወደ ሆስፒታል ነው ይዘናት የምንሄደው። ተሰብራም ሊሆን ይችላል። ዋናው ትንቀሱ ነው። እንደዚህ መኪና እንጥራ
ይዘናት ወደ ሆስፒታል ምን ብናረግ ይሻላል? ምንድነው የሚሻለው? እንውሰዳት ወይስ ትንሽ እስክትነቃ እንጠብቅ? ጭንቅላቷን ደግሞ ትመታለች፣ ግን ምንም አይነት ደም የለም። ደግሞ እኮ ብርዱም ስለነበረ ረሃቡም ያ ነገር ተጨምሮ ይመስላል። ትንሽ አንድ ብርድ ነው ቦታው። ልብስ አልደርብ ብላለች። ትንፋሿ አለ እኮ አንድ ልብስ አልደረበችም። ምግብ በስነ ስርዓት እየበላች አይደለም። ይዘንላት የምንሄደው እሺ። እነፈት ለምን ሊመጡ እነፈት ለእኔ እንኳን አትምጡ ብያቸዋለሁ፣ ግን እነሱ እያመማት ነው። ፈትለ እያመማት ነው። ያለችበት ሁኔታ ጥሩ አይደለም። እያመማት ነው። ቢያንስ በእኛ አቅም ቤተሰብ አንድ ሰው እንኳን ቢመጣ አሪፍ ነው። ሶስት ማለት ይሄ ነገር ከባድ ነገር ነው። እስቲ ቆይ እነሱ እዚህ ድረስ ከማስለፋ ብዬ እንመጣለን ብላለች። ትመጣለች እመጣለሁ እያለች ነበረ እዛ። እሷ በጣም ነው የተጨነቀችው። ግን እኔ ደግሞ እዚህ ህመሙ ላይ መንገድ ምናምን እንድትመጣ አልፈለኩኝም እና በራሳችን እንጨርሳለን ብያለሁ። ቢያንስ ከሶስታችን የምትበልጥ አይመስለኝም። ብቻ ትንቃ። አሁን ምግብም ስላልበላች ብርዱም ሁሉ ነገር ተደራርቦባት ነው። በዛ ላይ ደግሞ የወደቀችበትን ከፍታ አይተሃል እስኮ። እሱን እኮ ነው የምልህ። እሺ እኔ ያልኩት ሀሳብ አሪፍ አይደለም። ብቻ የሆነ ሰው መጥቶ ጸበል እንዲረጭልን ምናምን መጀመሪያ እስኪ ትንቃ። መጀመሪያ ስትነቃ ምናልባት ወደ ራሷም ከተመለሰች እንያት። ፈጣሪ ያውቃል። እሱ እዚህ ምግብ ነገር እስኪያዘጋጅ ላድርጋለች ማለት ድንገት ከነቃች ከበላሽ ምግብ ነገር ያዘጋጅ። እሺ ምን እናድርጋት? ምግብ በቃ እኔ እንደዚህ ችግር የለም። ሶሲ ተይው፣ እሱን ስትነቃ ተይው ትበላለች። አሁን ምን ያደርግላታል? እንደዛ ይሻላል። አዎ ስትነቃ በቃ ትበላለች። አየህ አይደል ግን ያው ስራ ደህና ደስተኛ የነበረች እዚህ ሁሉ ነገር አንተ ከመጣ በኋላ ነገር ማበለሻሽ አሁን ደስ አለህ። አሳብዳት እኮ የቆየኝ እንትን እኔ እኮ እንዳበደች ልጅቱ እኮ ይቻታለሁ ቀድሞ ገብቶኛል። ይኸውልህ አፍህን አትክፈት። አሁንም እንደዚህ እያልክ አፍህን አትክፈት። አበደች ምናምን ገባህ አይደል? እዚህ ጋር እኔ ጋር ገብቷል። ያረከው ነገር ታውቃለህ። ራስህ ከአንተ ራስህ አልወርድም። አንተ ነህ ያሳበድካት። እኔ ከሆነ ያሳበድኳት አንተ ከመጣ በኋላ ለምን እንደዚህ ነገር ተፈጠረ? ዝም ብለህ ማለት እዛ ጋር የራስህን ህይወት ስትኖር እኔ ምንም ያደረኩት ነገር የለም። ዝም ብለህ አንተ ነህ ያሳበድካት። የራስህን ህይወት ስትኖር የነበርክ ሰውዬ ከዛ እዚህ ጋር መጥተህ የኛን ህይወት ለመበል ወደ እኔ ሽፍት ለማድረግ ሞክር። ምንድን ነው ያረካት? ፎቶ ምንድን ነው? ከየት ነው ያመጣው? ፎቶ ለምን ማትናገሩ? እናንተ ኧረ ልጅቱ ትረፍበት በእናታችሁ። አይገባሽም? ምንድን ነው የሰጠው? ፎጣ ትበላሰለሽ ሰውዬ ስላሞክብር እንካ ምን ሄዳ ሰጣት። ዞር በል ልቀቅልኝ። ከየት ነው ያመጣው ፎጣ? ማን ነው የሰጠህ? ፎጣ እያልክ አትናገረኝ። ማን ነው የሰጠህ ፎጣ? ማን ነው የሰጠህ? አንቺ አይገባሽም? አትረጅም። ምን እንዳደረጋት እና በሱ ምክንያት ነው ይሄን ፎጣ ማን ነው አምጥቶ የሰጠው? እሱ አንተ ላይ የሰጣት ለምን ጨርሰህ አታሳብደንም? ሁላችንም እንዳያሰራብን በቃ እኛ ምን እንበድ? አንተ አፈና አትክፈት። ምንድን ነው እያልክ ያለው? ተው ያለበለዚያ ተናገር። ማን እንዳመጣው ይሄን ፎጣ? ጓደኛዋ ናት የሰጠቻት ብላላት። እኔ ከእናንተ ውጭ ሌላ ጓደኛ እንደሌለ ይታወቃል። ቅድም ተናገርኩ። ለአንተ የማብራራት ግዴታ የለብኝም። ግዴታ አለብህ። ልጅቱ እንደዚህ አድርገህ ገላት ምን ለብረ ነው የማታብራራው? ማናት ልጅቱ? አሁን እንደዚህ ስሜት የመጎዳት ሁኔታ ልትገፋኝ ሆነ እንትን ሌላ ነገር ልታደርግ አትሞክር። እዚህ ጋር ስለአንተ ስሜት የሚጨነቅ ይመስላል። ምን ሆንክ? አትደጋግምልኝ። እሱ ነገር ደጋግሜ መስማት ግዴታ የለብኝም። እኔ ያልኩት አንተ መጣህ፣ ደስተኛ የነበርን ሰዎች ህይወታችን በጣም ነገር ተፈጠረ። አታስመስል። በእጃ ዙራ እንደዚህ ምናምን አድርገህ ያንተ ልታረጋት የነበረ አሳበደ ምን ብለህ ገብቷል? አውቄ ብነቅቼብህ ስለመጣሁ ይሄ ልጅ ምንድን ነው አፉ የሚከፍተው? በጣም ማለት እንትን እያልክ ነው፣ እየሄድክ ነው በጣም ታውቀዋል። አንተ የፈለግከውን ነገር ማምጣት ትችላለህ። እኔ እሺ በቃ አንተ ትከለለበት ንገረኝ። ማን የሰጠህ ፎቶ? ጓደኛዋ። ማናት ጓደኛዋ? ተናገር። አንዴ ለምን ደው ኧረ እባካችሁ ተው፣ ግን ተው። እሷ ስትፈልግ ስትነቃ ትነግራለች። ደህና ስትሆን እቺ አንተ እንኳን አታውቅም አይደለም? ጓደኛዋ ማለት ላይ ቀርቶ ሌላ የምን ጓደኛ ነው ሲጀምር? ሌላ ነገር እዚህ ጋር አላማ ምንድነው ነው የተባልከው? ገባ እንዴ? የምን ጓደኛ ነው የሚያወራው? ጠይቅ እስኪ አንቺ። እኔ ስለ አላማ ነው የጠየቀው። አላማ ምንድነው? ለምን ተመልሰህ መጣ? እቺ ልጅ ስታብድ ነው ያዩዋት እኮ ነው። አንተን አፈቅራለሁ ስትል ያኔ እንዳበደች አውቄዋለሁ። በእናትህ የእሷ ማበድ ምንም እንደማያሳስብ አውቃለሁ። የራስ ሄዱ
ኧረ ወይኔ አሁንም አልተሻላትም። አስታወስሽ? ቤት አንቺ ቤት እኮ ነው። የት ነው የምትወጪው? በቃ እዚሁ ነው። ጸበል ነገር የለም። ችግር የለም። ቤቷ ተደግሞባት እንያዛትና ማለት ነው። ሶሲ አንቺ ገላውን ጠቢያት፣ ልብስ ቀይሪላት። እሺ ያዙ እናስገባት። እግሯን ፓርተንስ ያፈራ ነው ምን ያረጋት? በጣም እኮ ነው የምታስፈራው። ምንድን ነው የነካት? ሄሉ ያንቺ ቤት ነው። ረጋ ብለሽ ነው ያንቺ ቤት። ቆይ እስኪ ውጭ ቪዲዮ ክፈቱላት፣ ቪዲዮ ክፈቱላት። እሷን ራሷን ታስታውሽ። ቪዲዮ ክፈቱላት። ራስሽን ታስታውሽበት ታያለሽ። ሄሉ ቪዲዮ ታያለሽ። ምን ነው የምትፈልጊው? አዎ ያንቺ ቤት ነው። ፈትላት ቪዲዮ ታስታውሽ። አዎ የራሷን ታያት እስኪ ታያት፣ በቃ ታያት እንደፈለገች ነው። እንደፈለግሽ ነው። እዛው እንደፈለግሽ ነው። ኧረ ሄለን ተረጋጊ። ኧረ ሄለን ከቤትሽ ውጭ ወዴት ነው የምትወጪው? ሄሎ አይሽ ቢሱ ሄሎ እኮ አይሽ እቺ ማነች? አይሻት አንቺ እኮ ነሽ። ሄሎ ሄሎ ይራሽ አንቺ እኮ ነሽ። ሄሎ አንቺ እኮ ነሽ። ይሄን ቪዲዮ አይሽ አንተ ደግሞ ምንድን ነው ከፍተህ ይዘህ የምትመጣው? ቀይሬን ማለት የራስህ ቪዲዮ ጠፍቶ ነው ይሄን ይዘህ የምትመጣው? ዋናው ማስታወስ ነው። ባካችሁ ምንም አይነት ቪዲዮ ይሁን
ስትነግር ባልጠፋበት ይሄን ስትመጣለህ ሄለን እኔ ሶሲ ማለት የዚህ ልጅ እኔ ኖርማል ነገርሽ ሻወር ትውሰድና በቃ ቢያንስ ምግብ እንኳን ትላሉ ቦታ እያያቸው አይደል ትብላሽ እሺ ቅድም ያዘጋጀሽላት ምግብ አምጪላት ምግብ ላምጣ ወይስ ሻወር ቀድማ ትውሰድ ምግብ እስኪ እንስጣት የምትበላከው አይ ደረቅ ነገር ምን ይሰራላት ሄዳለሁ ከዚህ ወጣለሁ አታስታውሽም ነኝ ሄዳለሁ ልቀቀኝ አዩ አታስታውሽም ወይ እያት ማን አንተ ምንድን ናችሁ የት ነኝ ቤቴ ሄዳለሁ ቤቴ ውሰዱኝ ቤቴ እዩሽ አታስታውሽም ቤቴ እዩ አንዴ ተረጋግጥ ቤቴ ውሰዱኝ አታስታውሽም ነኝ ቤቴ ውሰዱኝ አታስታውሽም እያትሽ አላወቅሻትም እኮ ነው አንቺ ቤት እዩ ቤትሽ ውስጥ እኮ ነሽ እዩ ይሄ ነው አንቺ ቤት እያይሽ አይደል እኮ ነው ቤትሽ አይሽ አንቺ እኮ ነሽ ቤቴ ማን ምንድን ናችሁ ማን ናችሁ ምንድን ናችሁ የት ነው አንቺ ቤት ቁጭ በይ እናትሽ እርቦሻል አይደል ቢና ትሄጃለሽ ምግብሽን ቢና ትሄጃለሽ ቢ በቃ አሁን እርቦሽ የለም ቢያንስ ይሄንን ጉረሽ ከመብላቷ በፊት መታጠብ አለበት እሺ ናስገባት አይ እንርጨት ከፈት እኔ አልታጠብም አልፈልግም ልቀቁኝ እኔ እሄዳለሁ ቤቴ እናንተ ማናችሁ እናንተ ማናችሁ ልቀቀኝ ልቀቀኝ ማናችሁ እናንተ አልገባም ልቀቀኝ አልፈልግም አልገ በደምብ ተብሎ ሶሲ ወይኔ ብሬ እስኪ ጅጇን እኮ አጥተዋለች እኔ እኮ ጥንካሬዋ እኮ ነው የሚገርመኝ ከየት ነው ሁሉ ጥንካሬ መጣልሽ አንቺም እንደዚህ ምንድን ነው የምትንገረፈፊው አስገባት ጸጉሯን ልቀቀኝ እሄዳለሁ ልቀቁኝ ቤት እሄዳለሁ በደንብ ተቀመጥ ማናችሁ እናንተ እኔን ልቀቁኝ እኔ እሄዳለሁ ሄለን ነጭ እስኪ ሄለን ጠቢያት እስኪ ልብሷን አውልቂውና ጠቢያት እናንተ ውጡ እኔ ልበላ ምራን ዞር ነው ወይ ናስ በእናትህ አረጋለች እሺ አልብሻትሽ
ጎዳና ጎዳና እንዴ ሄሉ ምን ሆነሽ? ሶሲ ተጎዳሽ? እስኪ በጣም ነው የመታችኝ። ሄለን ለምን አትረጋጊም? ልትገይን ነው? ሁላችን ልትገይን ነው ወይ ፍላጎትሽ? ወይኔ ሰውዬ ለምን እንደማይተወኝ አንተ ሰውዬ ልቀቀኝ። ሄለን ያዥ በቃ አረጇ እንዳይጎዳ ቀስ አድርገው አትጎዳም። እሷ አይደለችም እኮ ገብቶኛል። ይሄን ያክል ጥንካሬ ከሌለ የሆነ ማሰብ ረዘም ያለ ግምት እዚህ ጋር ብር አንዴ ይሰራል። እግሯን አይወግም አልሰራም። እጇን ካሰርክ ይበቃል። ይሄ ነገር ነው። እጇን ካሰርክ ልቀቀኝ። ወደ ቤት ሄዳለሁ። ወደ ቤት ሄዳለሁ። ወደ ቤት ነው የምሄደው። ወደ ቤት ሄዳለሁ። ወደ ቤት ነው የምሄደው። ወደ ቤት በስላሴ እሱን ነገር ታይ። ይቆርጥሻል። እኔ ማስበት ለክርስቱ ሶስት ያን ነገር ፈልጊ እስኪ ያለው ይሰራ እንካሽ ምን አደረኩሽ እኔ? ጋዛ በዚህ ስጠኝ ትንሹ አሁን ታጎርሻታለሽ። ምግብም ስላልበላሽ ከዚህ በኋላ በቄስ እንጥራ ወይም የሆነ ሰው የሚያውቅ ሰው የሆነ ነገር ይዘን እንምጣ። ግን አሁን እሱ ነገር ለማድረግ ግዴታ ነገ ጧት መሆን ያለበት። አሁን በዚህ ሰዓት ምግብም እንዴት ነው ታድራለች እዚህ ቤት ታዲያ? በቃ እዚሁም ማረም ቢሆን በቃ የሆነ ነገር መፈጠር አለበት። ሄለን ጉረሽላት ቀረበሽ? አራሽ አራሽ አለ ጉረሽላት አንድ ጊዜ ጉረሽላት መቀደም ይሆን ነገር ነው ስለታን ዝጋው አንዚ ገበዳምጣል ዝጋውና ገበዳምጣል